ኃጢአት ለመስራት ከፈለግ እግዚአብሔር የሌለበት ቦታ ፈልገ ስራ ይላል። ባጭሩ እግዚአብሔር የሌለበት ቦታ አለ። ስለዚህ ኃጢአት ምን አትበል ማለት ነው። በሁሉ ምሉ ነው እግዚአብሔር። ግን ደግሞ በረድኤት የሚገለጥባቸው ቦታዎች አሉ። የተወሰነ ቦታ መርጦ እንግዲህ ለትህትናውም ነው፣ ሁለተኛ ለነፃ ፈቃዳችንም ነው። አሁን እኛ እግዚአብሔር በሁሉ የሞላ ነውና በሁሉም ቦታ ብቻ ይገኛል ተብሎ የተለየ ቦታ እንደ ቤተክርስቲያን ያለ ቦታ ባይኖር መርጠን መሄድ አንችልም። ለምን? እግዚአብሔር በሁሉ ምን ያለ ስለሆነ። ስለዚህ ነፃ ፈቃዳችንንም ኤክሰርሳይዝ ለማድረግ የምንችለው በተወሰነ ቦታ እግዚአብሔርን ለማግኘት የምንሄድበት ወደም ፈቅደን የምንሄድበት ነው። በጣም ግን የሚገርማችሁ ሰው ኃጢአት ሲሰራ እኮ እግዚአብሔር በሁሉ ቦታ ነው ይላል አይልም። ወደ ቤተክርስቲያን ሂድ ስትለው ነው እግዚአብሔር በሁሉ ቦታ ይሞላል ማለት የነበረብን ኃጢአት ስንሰራ ነበረ። ልክ እንደ ዮሴፍ ለዝሙት ጋብዛው ነበር። የጲጥፋራ ሚስት አይደለ? መኝታ ቤት ውስጥ ድንገት ለዝሙት ጋበዘችው። እንዴት በእግዚአብሔር ፊት ኃጢአትን እሰራለሁ አለ። በማን ፊት? በዚያ መኝታ ቤት ሰው የለም፣ ግን ማን አለ? እግዚአብሔር አለ። መኝታ ቤቱም ቆልፈ ነው ሊሆን ይችላል፣ ሰው ላይኖር ይችላል፣ ምስክር ላይኖር ይችላል፣ ግን እግዚአብሔር አለ። በሁሉ ቦታ ይሞላ ነው። ሰው እንደውም ኃጢአት ሊሰራ ሲል ነው እግዚአብሔር ያየኛል ብሎ ማሰብ ያለበት። ግን እኛ የምንጠብቀው ግን መንግስተ ሰማያትን ነው። ይሄኛውን ካጣ ነው መመለሻ የለም። እና በቤተክርስቲያን መሰብሰብን የመሰለ ነገር የለ። የቀለዱባቸው ሰዎች ነበሩ። ኖህ መርከብ ውስጥ ሰው ይዞ ሲገባ ሲስቁበት ነበረ። ቤተክርስቲያን በሚሄድ ሰው የሚስቁ ሰዎች አሉ። እንደ ኋላ ቀር የሚያዩ ጨጌ እየተባልን አይደል በየኮሌጁ ያደግነው። ኋላ ቀር የተሳቀበት ሁሉ መጨረሻ ላይ ከጥፋት ውሃ መዳኛ መሆኗን የሚታይበት ቀን ሲመጣ ነው ሰው ሁሉ የሚያለቅሰው፣ እንደ ኖህ መርከብ ዕለተ ምጽአት ሲመጣ ማለት። ስለዚህ ሁላችን እግዚአብሔር በቸርነቱ ይሰብስበን። ቅዱስ ዮሐንስ አፈወርቅ ደግሞ ከኖህ መርከብ ውጭ ቤተክርስቲያንን ሐኪም ቤት ናት አለ። ምንድነች? ሐኪም ቤት ነች። እንደውም ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለችም። ቤተክርስቲያን ሐኪም ቤት ናት፣ ሆስፒታል ናት። ቤተክርስቲያን ሐኪም ቤት ናት። እኛ ሁላችን ደግሞ ታካሚ በሽተኞች ነን። እንግዲህ በሽታው ደግሞ እንደየደረጃው ይለያያል። በጣም ጽኑ በሽታ ያለበት ሰው ማለት ጽኑ ኃጢአተኛ ነው። ደግሞ ቀለል ያለው በሽታ ደግሞ ቀለል ያለ ኃጢአተኛ ነው። ይሄ ማለት ምንድነው? አንዳንዴ ቃለ እግዚአብሔር በተለይ ወደ ቤተክርስቲያን ቀረብ ብለን ወንጌሉን ሰምተን ልባችን ድንጋይ የሆነ ሰዎች አለ፣ ምንም የማይመስለን። ይሄ ማለት ባክቴሪያ አለ፣ ሆስፒታል አካባቢ ያለ ባክቴሪያ አለ። በጣም መድኃኒት ሬዚስት የማድረግ ችሎታ አለ። ምንም አይነት መድኃኒት ብትለው ማስታገሻ ብትለው አይሰማም። ለምን? መድኃኒቱ ምን ብሎታል? ይሄ ማለት ቃለ እግዚአብሔር ስንሰማ ኖረን ምንም የማይመስለን ልባችን ለመሰበር የሚያስቸግር ደግሞ በትንሽ የሚድኑ ሰዎች አሉ። ግን ሁላችንም በእግዚአብሔር ፊት በሽተኞች ነን። ሁልጊዜም ቤተክርስቲያንን መስማት፣ ይሄን በሉ እስኪ፣ ሁልጊዜ ማንም መስማት፣ የቤተክርስቲያን አስተዳደርን፣ የቤተክርስቲያን ቅዱስ ሲኖዶስን መስማት መተኪያ የሌለው። ከማንም በላይ መስማት ያለብን ቤተክርስቲያን የምትለው። እንደዛ ቢሆን በጣም ብዙ ችግሮች ይፈታሉ። እንደዚያ ቢሆን በጣም ብዙ ወንበዴዎችም አይጫወቱብን። ሁሌ ቤተክርስቲያን የምትለውን ብቻ መስማት። በጎን የተነገረ ትዝ ይላችኋል። የዛሬ 2-3 ዓመት የኢትዮጵያ ሕዝብ ሁሉ ዝንጅብል ራቱን የበላው ይላችኋል አይላችሁ? ኮቪድ እናጠፋለን ብለን ነጭ ሽንኩርት በዝንጅብል አልበላችሁ? ንስሐ ግቡ ሲባል እኮ አይሰማም ሰው። ለዝንጅብል ግን ታዟል። ሁሌ መስማት ያለብን ማን ነው? ይሄስ ችግር የለውም። ዝንጅብልም ገብቶ የሆነ 1-2 ጥሩ ነገር ይሰራል። ምንም ችግር የለው። ከዚህ የከፋ ግን ብዙ ትእዛዝ አለ ከጎን የሚመጣ። መምህር ገሌ ብሏል፣ አባ ገሌ ብሏል ተብሎ ሰዎች ቤተክርስቲያንን የማይሰሙ ግለሰቦችን የሚሰሟል። ሰዎችን የምንሰማው ከቤተክርስቲያን ጋር እስካሉ ድረስ ነው። አውግዛ ልትለያቸው ትችላለች። ቤተክርስቲያን አንድ ሰው ላይ ችግር አለበት ካለች አውግዛ ልትለይ ትችላለች። ተወገዙ ሲባል አንዳንድ ሰው ፍቅር ይኖረን እንዴት ዝም ብሎ ማውገዝ ምናምን ይላል። አንድ ሰው ለምሳሌ ቁስል ሰውነቱ ላይ ቢወጣበት ያ ቁስል በጣም ያመረቀዘ ቆይቶ መጨረሻ ወደ ካንሰር ሊለወጥ ካለ እጁ ላይ ከሆነ ቁስሉ እጁን ምን ማድረግ ነው ያለበት? ለምን ፍቅር አይኖረንም ይባላል? እንዴት እጅ ይቆረጣል በደንብ ይሰራጭ እንጂ አይባልም። ቤተክርስቲያን ክደት አለበት ብላ የምታስበውን ሰው የምታወግዘው ፍቅር አታደርም ለሌላ አካል